ይታይሻል። እነዚህ ሶስቱ ሰዎች አሁን የምታያቸው ሶስቱ አካላት እጅ እግር ምናምን ያላቸው ነገሮች አዳም ጋር ያለው ነገር ሁሉ እነሱ ጋር አለ። እንግዲህ ማለት መጽሐፉ ነው የሚለው፣ መጽሐፍ ሚሊየን ነው የሚለው፣ የእኛ መጽሐፍ አይደለም። በእኛ በእስላም እንደዚህ ታስተምሮት የለን። በቃ ጥያቄሽ ግቢ። እሺ እስልምና ላይ ማለት ሴቶች በእምነትና በአእምሮ ጎደሎ ናቸው ይላል አይደለም? የቱ ጋር እንደዛ የሚለው የጥያቄ ጊዜ ነበረን የነበረው። ልሞክር። አዎ የኢየሱስ ክርስቶስ አባት ማን ነው? እግዚአብሔር። እግዚአብሔር ማለት ምንነት ነው ወይስ ማንነት ነው? እግዚአብሔር አምላክ ነው እኮ። አምላክ ማንነት ነው ወይስ ምንነት ነው? አምላክ ጋድ ማለት ነው አይደል? በእንግሊዝኛ እግዚአብሔር ማንነት ነው ምንነት ነው? ጋድ ሁለቱም። ምንነት ነው ወይስ ማንነት ነው? አንቺ ሰው ነሽ። አንቺ ምንድን ነሽ ስልሽ ምንድን ነው የምትይው? መልስሽ ሰው። ማነሽ ስልሽስ? ዊንታ። የክርስቶስ አባት ምንድን ነው ብዬ አልጠየኩሽም። ምንድን ነው ካልኩሽ እግዚአብሔር ትይኛለሽ ወይም አምላክ ትይኛለሽ። የክርስቶስ አባት ማን ነው ነው ያልኩሽ። እግዚአብሔር ማን ነው ነው ያልኩሽ። ምንድን ነው አላልኩሽም። እንደ አምላክ ነው እኮ አላልኩም። እኔም እግዚአብሔር ብዬ እኮ ነው የመለስኩት። እግዚአብሔር ማለት በእንግሊዝኛ ጋድ አይደል እንዴ? ሌላ እግዚአብሔር ማለት እኮ ምንነት ነው። የኢየሱስ አባት ማን ነው? አብ ነው። አብማ አባት ነው እኮ። ትርጉም እኮ አይደለም። አባት ማን ነው ስልሽ አባት ነው ትይኛለሽ እንዴ? የአንቺ አባት ማን ነው ብዬ ብልሽ አባት ታያለሽ እንዴ? አይባልም። አባት ማለት ትርጉም ነው። አብ ማለት ግብርን ነው የሚያሳየው። አባት ነው። የክርስቶስ አባት ማን ነው ስልሽ የኢየሱስ አባት ነው አይባልም። አባቱ ማን ነው? እራሱ ነው። በቃ እራሱ ኢየሱስ። እርፍ አበስኩ ገበርኩ። በቃ ወደ ጥያቄሽ ሂጂ፣ እኔ ችግር የለውም። ኦንሊሰስ ነሽ አንቺ? ኦንሊሰስ ነሽ እንዴ? ኦንሊሰስ ምን ወጣች? ማን ያስወጣት? ራሷን ያስወጣችሁ? ተመለሺ። ራሳ ያመጣ ኡስታዝ እቺ ልጅ በውስጥ እናወራለን እና ትጠይቅህ እስልምናን ማወቅ ትፈልጋለች። አይ ችግር የለውም። በቃሽ ትጠይቅ። ግን ኡስታዜ ከኦርቶዶክስ ወጥታለች። አዳምን ከሔዋን በምንድን ነው የምንለየው? እንዴ ተው እንጂ እኮ። አይ በምንድን ነው አሁን ገብተሻል። ከገባሽ አሁን ተመልሰህ ክፈተው። በአዳም ያለው ነገር ሁሉ እግዚአብሔር አለው ይላል። እዚህ ጋር ተመልከች። እዚህ ጋር ለአዳም ያለው ሁሉ መልክ ሁሉ ለአብም ለመንፈስ ቅዱስም አለ። አሁን እነዚህ ሶስቱን አካላት ተመልክታቸው ፍጹም ሰው በሆነ ሰዓት ላይ ነው ወሂድ እኮ ገባኝ። ለአብም ለሁሉም ለመንፈስ ቅዱስ ላይ አዳም ላይ ያለው ነገር ሁሉ አለ፣ እነሱ ላይም አለ ይላል። እስቲ አንዴ ስዕሉን ክፈተው። ሶስቱ ቁጭ ያሉትን ይታይሻል። እነዚህ ሶስቱ ሰዎች አሁን የምታያቸው ሶስቱ አካላት እጅ እግር ምናምን ያላቸው ነገሮች አዳም ጋር ያለው ነገር ሁሉ እነሱ ጋር አለ። እንግዲህ ማለት መጽሐፉ ነው የሚለው፣ መጽሐፍ ሚሊየን ነው የሚለው፣ የእኛ መጽሐፍ አይደለም። በእኛ በእስላም እንደዚህ ታስተምሮት የለን። በቃ ጥያቄሽ ግቢ። ላውራ አንድ ነገር በኋላ ሳይሻለሁ። ይቀጥል። ይሰማል? ይሰማል። እሺ እስልምና ላይ ማለት ሴቶች በእምነትና በአእምሮ ጎደሎ ናቸው ይላል አይደለም? የቱ ጋር እንደዛ የሚለው? የቱ ጋር ነው እንደዛ የሚለው? ማለት አሁን ለምሳሌ በምስክር ጊዜ አሁን ሁለት ወንዶች የሚመሰክሩትን
ግን አንድ ወንድ ከጠፋ ሁለት ሴቶች ይተኩ ይላል አይደለ? ሁለት ሴቶች ናቸው አንድን ወንድ የሚተኩት አይደለ? ያ የሆነበት ምክንያት ደግሞ በአእምሮ እና በእምነትም ጎደሎ ናቸው። አረበኛ ብዙ ስለማልችል ነው። ነቅሰቱል አድል ወደን ነው ምናምን ነገር ይላል እኮ የአእምሮ ዝንጉነት ነው የሚለው ስለሚዘነጉ ማለት ነው ማለት እነሆ የተናገረን የእግዚአብሔርን ቃል ሁሉ ሰምቷል እና ይህ ድንጋይ ይመሰክርብናል። ሰምቷል። በቃችሁ ሰምቷል። ያ ድንጋይ ሰምቶ ይመሰክራል አለ። ድንጋዩ እንዴት ነው የሚመሰክረው? ሰምቶ ዘይት ያፈሱበታል፣ መስዋዕት ያቀርቡበታል፣ ምን ያደርጉበታል? ተአምር ይሆናል። እሺ ወደ ማን ነው የሚጸለየው? ሰው ሲጸልይ ወዴት ነው የሚጸልየው? ወደ ድንጋዩ ነው የሚጸልየው? አይደለም። ሰው ሲጸልይ ወደ አንደኛ ነገሥት ምዕራፍ 8 ቁጥር 48 አውጣላት። ወደ ድንጋዩ ነው ሰዎች የሚጸልዩት። እንግዲህ ለድንጋዩ ነው ካልሽኝ እኔ አላውቅም። ለድንጋዩና ወደ ድንጋዩ ልዩነት ካለው እንረዳለን። አንደኛ ነገሥት ምዕራፍ 8 ቁጥር 48 አንደኛ ነገሥት ምዕራፍ 8 ቁጥር 48 በማረኳቸው ተከታታይ በማረኳቸው በጠላቶቻቸው ሀገር ሳሉ በልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶችም ወደ ሰጠው ወደዚህ ምድር ወደ መረጥከው ከተማ ለስምህ ወደ ሰራሁት ቤት ቢጸልዩ አለ። ወደ ማን ቢጸልዩ አለ? በስምህ ወደ ሰራሁበት ቤት። ቤት ውስጥ ምን አለ? ቤት ውስጥ ምን አለ? ቅድም ያየሽው ታላቁ ድንጋይ አለ። ስለዚህ ወደ ማን ነው የሚጸልዩት? ወደ ማን ነው የሚጸልዩት? ወደ አምላክ ነው የሚጸልዩት። ወደ ቤት ወደዚህ ቤት ወደ ሰራሁት ቤት አለ። ቤቱ ምንድን ነው አለ? ድንጋይ ነው ብሏል ቅድም። ድንጋይ ነው። ይህ ድንጋይ የአምላክ ቤት ነው ይላል ዘፍጥረት ላይ እንድንድገመው ራሱ ዘፍጥረት 28:22 ላይ ያወጣላት። ዘፍጥረት 28:22 ላይ ያወጣላት ድገመው። ዘፍጥረት 28:22 ላይ ያ ጀማ ተመልከቱት። ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ድንጋዩ የእግዚአብሔር ቤት ነው አለ። ኦኬ። አንደኛ ነገሥት ምዕራፍ 8 ቁጥር 48 ላይ ደግሞ ምን አለ? ወደዚህ ቤት ቢጸልዩ አለ። ወደ ድንጋዩ ማለት ነው ቢጸልዩ አለ። ጸሎታቸውና ልመናቸውን በማደሪያ በሰማይ ስማል። ወደ ድንጋዩ ቢጸልዩ፣ ወደ ቤቱ ቢጸልዩ አለ። ወደ ድንጋዩ ልቀጥል። መዝሙረ ዳዊት ምዕራፍ 5 ቁጥር 7 መዝሙረ ዳዊት ምዕራፍ 5 ቁጥር 7 ይታይሻል እዚህ ጋር። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ አለ። ወደ ምን እሰግዳለሁ አለ? ወደ መቅደስ። መቅደስ ውስጥ ማን አለ? ታላቁ ድንጋይ የለም አለ። አንድ ልጨምርልሽ እና በቃ ወደ ሀሳቡን እንጠቅልለው። መዝሙረ ዳዊት ምዕራፍ 138 ቁጥር 2 መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ታይሻል። በመላእክት ፊት እዘምራለሁ፣ ወደ ቅዱስ መቅደስም እንላለሁ አለ። ለምንድን ነው ለመቅደስ የሚሰግደው? ትእዛዝ ስለሆነ ነው። በቃ ለመቅደስ ለድንጋይ አይደለም። ወደዛ ስግደት የማን ነው? ለማን ነው ስግደት የሚገባው? ለእግዚአብሔር ነው። ታዲያ ለድንጋይ እንዴት ይሰገዳል? ለድንጋይ ትሰግዳላችሁ እናንተ? አይ አንሰግድ። ይኸው ወደ አለ እኮ እዚህ ጋር ወደ ምን እሰግዳለሁ አለ? ወደ ቅዱስ መቅደስ እሰግዳለሁ አለ። ስለዚህ መልሱን ልንገርሽ፣ ለሌላ ጊዜ ትምህርት እንዲሆንሽ ነው። ወደ እና ለልዩነት አላቸው። እስቲ ድገሚልኝ ሚታላ። እኮ ትእዛዝ ነው ያልኩ እኮ ለዛ ነው። ወደ ነው የሚለው ወደ ነው እኮ የሚለው እኛ የምንሰግደው ለአላህ ነው፣ ግን የምንሰግደው ወደ ካባ ነው። ወደ ካባ ነው እንጂ ለካባ አይደለም የምንሰግደው። አንቺ ስግደት ስትሰግጂ ወደ ምስራቅ ነው፣ ወደ ምዕራብ ነው፣ ወደ ሰሜን ነው፣ ወደ ደቡብ ነው የምትሰግጂው። ሚታና በየትኛውን ቦታ በሆን ወደ ስለዚህ ወደ ምስራቅ መስገድ ትችላለሁ እኔ ከፈለግኩኝ። ከፈለግሽ ወደ ምስራቅ መስገድ ትችላለሽ። አሁን እኮ አንተ ማለት ነው ያልገባህ ነገር ወደ ፈለግከው አቅጣጫ ብትሰግድ ለፈጣሪ ወደ ምስራቅ መስገድ እችላለሁ እኔ ለምሳሌ እችላለሁ ወይ? ዊንታና
ወደ ፈለኩት ከተባለ ወደ ምስራቅም ወደ ደቡብም ወደ ምንም መስገድ እችላለሁ። ወደ ታዘዝክበት ነው የምትሰግደው እኮ። አይ ወደ ፈለኩት መስገድ ትችላለሽ። አሁን ለአንቺ የምትሰጊው ወዴት ነው? ወደ ምስራቅ ነው? ወደ ሰሜን ነው? ወደ ደቡብ ነው? ወዴት ነው የምትሰጊው? ለምዶ ጥያቄ የምጠይቀኝ እኔን አስጠይቀኝ። በቃ ጥያቄ መልስልኝ። አይ ይኸውልሽ፣ እኔ አሁን ለምሳሌ ወደ ምስራቅ መስገድ እችላለሁ ወይ ነው ጥያቄ። አዎ በይኝ፣ አይዞሽ። እሺ ለምን መሰለሽ ወደ ምስራቅ መስገድ ይቻላል። ግን ለምስራቅ መስገድ ይቻላል? ለምስራቅ መስገድ ይቻላል? አይቻልም። የሚሰገደው ለፈጣሪ ብቻና ብቻ ነው። ግን ወደ ምስራቅም እንግዲህ በእኛ ደግሞ ወደ ካባ ነው የምንሰግደው። ለካባ አይደለም የምንሰግደው። ወደ ካባ እንሰግዳለን፣ ግን ለካባ አይደለም የምንሰግደው። ካባ ምንድን ነው? ቂብላ ነው። ፖይንት ኦፍ አዶሬሽን ነው። ዳይሬክሽን ነው፣ ራሱ አቅጣጫ ነው። ኢብራሂም መጨመር የምትፈልገው ነገር ካለ ጨምር። አይ ኡስታዝ ጀዛከላሁ ኸይር ጀዛ። ሀሳቡን እናጠቃለውና ትቀጥላለች። ያው ኡስታዝ ገልጾላችኋል። መጀመሪያ ማወቅ አለባቸው ክርስቲያን ወገኖቻችን ካዕባ ማለት ቤት ነው። እሺ መስጊድ ነው ማወቅ ያለባቸው። ግን ከሌላው መስጊድ የሚለየው ነገር ምንድን ነው ከተባለ የገነቡት ነቢያት ናቸው። ማን? ኢብራሂም እና ኢስማኤል። ሲቀጥል ደግሞ የት ነው ያለው? የመጀመሪያው መስጅድ ነው። ካዕባ የመጀመሪያው መስጅድ ነው። ማስረጃ ተመልከቱ። እንደዚህ ይላል ሱረቱል ሐጅ ላይ አምላካችን ታሪኩን አስቀምጦልናል፣ እንዴት እንደተገነባ ማለት ኢብራሂምና ኢስማኤል አብርሃምና ኢስማኤል ጌታችን ከኛ ተቀበል አንተ ሰሚን አዋቂ ነህ እያሉ ከቤቱ መሰረቶች ከፍ ባደረጉ ጊዜ አስታውሳለ። ስለዚህ ካዕባን ገነቡ። ካዕባ ማለት አራት ማዕዘን ነው። ቤት ነው። ላሳያችሁ፣ ራሱ ኖርማል በቃ ላሳያችሁ። ይሄ ሀጀር አስወድ ነው። ይሄ ደግሞ አያችኋ ካዕባ በቃ ይሄ ቤት ነው፣ የተገነባ ቤት ነው። ከዛ በአንደኛው ኮርነር ወይም ደግሞ ሀጀር ራስ እንደዚህ ካዕባ እንደዚህ ነው። ግን በሩክን ልየማ ወይም በየመን በኩል ባለው አቅጣጫ መሰረት አንድ ድንጋይ አለ። እርሱ ምንድን ነው? ሀጀር አስወድ ይባል። ጥቁር ድንጋይ ነው። ቤቱ መሰረት ላይ ቤቱ ሲገነባ ወይም ደግሞ ምሰሶ ሲወጣ የተቀመጠ ድንጋይ ነው። እሺ ድንጋይ ነው። ድንጋይ ደግሞ በእስልማችን ቅድም ተጠቅሶልሻ አይጠቅም አይጎዳም። ዑመር ረዲየላሁ ተመከች እንዳለ ያው ኢነከ ሀጀው ላተንፈው አንተ ድንጋይ አጠቅም አትጎዳም። ድንጋይ ነው። ኦኬ። ግን ልዩ የሚያደርገው ምንድን ነው? ከጀነት ወርዷ ሲቀጥል ደግሞ የት ነው ያለው? የተከበረው መስጊድ ላይ ነው ያለው። እኛ እሱን አናመልክም። የምናመልከው ተመከች ማን እንደምናመልክ አምላካችን እንደዚህ ያለ የተከበረ ቃው ላይ ፈልያዕቡዱ ረብ ሀዘል ቤት አለ። ስለዚህ አለ አምላካችን ምን አለ? ስለዚህ የዚህም ቤት የካዕባ አይገዙ። ማንን ይገዙ? የካዕባን ጌታ እንጂ ካዕባን እንገዛ። ሙስሊሞች የምንገዛው ግን የካዕባን ጌታ የሰዎችን ጌታና ሁሉ ነገር የፈጠረውን ጌታ ነው እንጂ ለሰዎችም ለካዕባም አንገዛም። እኛ የምንገዛው ደግሞ የካዕባን ጌታ እሱም አላሁ ስብሐነ ወተዓላ ብቻ የምንገዛው ማለት ነው። ሲቀጥል መሳሙ ተነስቷል። መሳሙ ብለሽ አስተችም እኛ ጀመር ከሀጀር አስወድ መሳም አምልኮ አይደለም። ሲቀጥል መሳሙ ራሱ አምልኮቱ ለአላህ ነው የሚሆን። ለምን መሰለሽ? አላህ ቤቱን ካስገነባ ወይም ኢብራሂምና ኢስማኤል ቤቱን ከገነቡ በኋላ ተናገረ። ምን ብሎ ተናገረ? ሰዎች ሁሉ ጥራቸዋል አምላካችን። ተመከቱ። ያው አልነውም በሰዎች ውስጥ በሀጅ ትእዛዝ ጥራ አለ አምላካችን። አምላካችን ምን አለ ለኢብራሂም? ሰዎችን ጥራቸዋል ወደ መጀመሪያው መስጊድ መጥተው እኔን ያምልኩኛል አምላካችን። ያው ነገረሞች ከጀሩቅ ነገር በሚመጡ ከስታ ግሞች ላይ ሆኖ ይመጡሃል። ለእነሱ የሆኑ ጥቅሞች ይጣሉ ዘንድ በታወቀኖች ውስጥ ያለ ይመጣሉ። ስለዚህ አምላካችን አዘዘ። ሰዎች ሆይ አለ እኔም መታችሁ ወደ መጀመሪያ መስጊድ አምልኩ ብሎ አዘዘ ማለት። ስለዚህ ሰዎች የምናደርጋለን? የአምላካችንን ጥሪ ሰምተን ወደ ተከበረው መስጊድ አምላካችን እናመልካለን ማለት ነው። ተመከቻ አንድ መጽሐፍ ጨምርሽ ሻለ ጨርሳለሁ። ኢክማል ሙዓሊም ተመከቱ መጽሐፉ እንደዚህ ይላል። ኢነ ተቅቢል አልሐጀር ልአስወድ ሀጀርን ወይም ከሀጀር አስወድ መሳም ለይሰ ኢባደተን ለሁ ሀጀር አስወድን ማምለክ አይደለም። በል ሊላሂ ተዓላ በል አላህ ማምለክ። ማንም ማምለክ አላህ ማምለክ። ለምን? የአምላካችንን ጥሪ ሰማን። አምላካችን ያዘዘን ነገር ሰምተን ኢባዳውን ፈጸመ፣ እሱን አመለክን። ይህን ይመስላል። ኡስታዝ ይቀጥል። ጀዛኩሙላህ። ኢምራንዬ ዊንታናዬ የምታሳይልኝ አንድ ነገር አለ። ልኬልሃለሁ። ራሱ አጅሩል አስወድ የሚባለው ወይም ደግሞ ጥቁሩ ድንጋይ የሚባለው ኦልሞስት የቤቱ መሰረት የነበረና አሁን ተሰባብረው ሽርፍራፊ ነው ያለው። ይህ እቃው አሁን ብዙ ሰዎች የሚመስላቸው ነጭ ነገሩ ነው የሚመስላቸው። ነጭ ነገሩ ራሱ ማስቀመጫው ነው እንጂ እሱ አይደለም። ራሱ አንዴ ኢምራን ራስን ትልቅ ላይ አድርግና ልኬልሃለሁ። እዛ ያለው እነዚህ ነው። ዊንታናዬ እዩ፣ ተሰባብረው ሁላችሁም እዩት። ያጀማ ሁላችሁንም ይጠቅማቸዋል። ተሰባብረው ያለ ጭርፍራፊ ድንጋይ ነው። የላቸው ይታያቸው። ውስጡ ያለው ይሄ ነው እንግዲህ የሚታየው ከውጭ ስለሚታይ ነው እንጂ ውስጡ ያለው ይሄ ነው። ያጀማ ይታያቸዋል። የተሰባበረ ድንጋይ ነው ይሄ። አሁን እስቲ ድገሙ፣ አሳያቸው። ይታያቸዋል። የተሰባበረ ድንጋይ ይሄ እቃው ነው። ይታያችሁ፣ ነጭ ነገሩ እቃው ነው። ውስጥ ነው ያለው። ይሄ ራሱ ማለት በማለስለሻ እንትን ተብሏል። ግን ውስጥ ድረስ ያለ ውስጥ ያለው ይሄ ነው። አይታያችሁም? አይታይም። አረ ጃቢሮ አትጥፋብን። ተቸገረን እኮ ለሶስተኛ ጊዜ ነው አሁን። ይሄ ጃቢር እንግዲህ ሊዘረግፈን ነው። ጃቢር ስልክ ገብቶበት
እስከዛው ቀጥሎ ኡስታዝ በሀሳብ ደረጃ ምን እንቀጥላለን? ለዊንታና ልናሳያት ነበር። ጃቢርን ደውሉለት እናንተን በሉት ሊዘረግፈን